አፓችሁ ተቀባይነት ካገኘና ለቴስቲንጉ ፐብሊሽ ከሆነ ለ14 ተከታታይ ቀናት በ14 ትክክለኛ ሰዎች ቴስት ማስደረግ ይኖርባችኋል። የኢሙሌተር VPN እና ሪል ያልሆኑ ቴስተሮችን የምትጠቀሙ ከሆነ ሪጀክት ስለሚደረግ መጠንቀቅ ያስፈልጋል። ለዚህ ደግሞ የተለያየ ዲቫይስ፣ የተለያየ ኢሜል እና የተለያዩ IPዎችን በመጠቀም በአግባቡ ለ14 ቀናት ቴስት ማስደረግ ይኖርባችኋል ማለት ነው። አፓችሁ በአግባቡ ቴስት እየተደረገ መሆኑን እዚህ ጋር መከታተል ትችላላችሁ። ለ14 ቀን በስነ ስርዓት ቴስት ካስደረጋችሁ በኋላ ይህ አፕላይ ፎር ፕሮዳክሽን የሚለው ይከፈታል። እሱም በመንካት እነዚህን ፎርሞች ትሞላላችሁ። ይሄ ቴስቲንጉን እንዴት እንደፈጸማችሁ በፋሚሊ በጓደኛ ወይም በግዢ መሆኑን የምትመሉበት ቦታ ነው። እንደዚህ አጭር ጽሑፎችን አዘጋጅታችሁ በማስገባት ኔክስት ትሉታላችሁ። ይሄ ደግሞ ቴስቲንጉ ቀላል ወይም ከባድ ነበር ወይ ነው የሚለው either difficult or easy የሚለውን ትመርጣላችሁ። ከቴስተሮቹ ምን ያህል ኢንጌጅመንት እንዳገኛችሁ ደግሞ እዚህ በአጭር በመግለጽ ይህን ደግሞ ከቴስተሮቹ ምን አይነት ምላሽ እንዳገኛችሁና እንዴት እንዳገኛችሁ እዚህ ጋር ታስገባላችሁ። እዚህ ሁለተኛው ፔጅ ላይ ደግሞ አፓችሁ ለየትኛው ኦዲየንስ እንዲደርስ አስባችሁ እንደሰራችሁት የምትሞሉበት ቦታ ነው። ለተማሪ፣ ለሙዚቀኛ ወይም ለስፖርተኛ የሚለውን እንዲህ በዝርዝር ትጽፋላችሁ። አፓችሁ ለሰዎች የሚሰጠውን አገልግሎት ደግሞ እዚህ ትሞላላችሁ። ጥቅሙ ለኤዲቲንግ ነው፣ አላርም ነው፣ ካላንደር ነው የሚለውን ለይታችሁ ትጽፋላችሁ። ቀጣይ በመጀመሪያው ዓመት ለአፓችሁ ምን ያህል ኢንስቶል እንደምትጠብቁ እዚህ ትመርጣላችሁ። በመቀጠል ሶስተኛው ፔጅ ላይ በቴስቲንግ ጊዜ አፓችሁ ምን አይነት ማሻሻያ እንዳደረገና አፓችሁ ለፕሮዳክሽን ብቁ መሆኑን እንዴት እንዳመናችሁበት እዚህ ጋር በአጭር ጽሑፍ ትገልጻላችሁ። በስተመጨረሻም አፓችሁ ፕሌይ ስቶር ላይ እንዲታይና ለፕሮዳክሽን አፕላይ የሚለውን ነክታችሁ ማመልከት ትችላላችሁ። በቀላሉ ተቀባይነት ለማግኘት እነዚህን መልሶች እያንዳንዳቸውን ጥያቄ ChatGPT ላይ እንደዚህ እየጠየቃችሁ ኮፒ በማድረግ ካለምንም ጉድለት ማሟላት ትችላላችሁ ማለት ነው። ከዛ ጉግል እስከ 7 ቀናት ባሉት ጊዜ ውስጥ አፓችሁንና ቴስቲንጋችሁን መርምሮ በኢሜይላችሁ ወይም እዚሁ ፕሌይ ኮንሶል ላይ መልስ ይሰጣችኋል። የአፓችሁ ቴስቲንግ ውድቅ የሚደረግ ከሆነ ድጋሚ በስነ ስርዓት ቴስት በማስደረግ አፕላይ ማድረግ ይኖርባችኋል። ተቀባይነት የሚያገኝ ከሆነ ደግሞ አሁን ሙሉ በሙሉ ለፕሮዳክሽን ወይም ፕሌይ ስቶር ላይ ለሁሉም ሰው የሚታይ አፕ ፐብሊሽ ማድረግ ትችላላችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ከኖቬምበር 2023 በፊት የተከፈቱ የጉግል ፕሌይ ኮንሶል አካውንቶች ቴስቲንግ የማይጠይቁና ቀጥታ ፕሮዳክሽን ላይ ፐብሊሽ የሚያደርጉ አካውንቶች ናቸው። አሁን ቴስቲንጉ ሰክሰስፉል ከሆነ በኋላ ለፕሮዳክሽን እንዴት አፕላይ እንደምታደርጉ እንመልከት። እዚህ ሳይድ ሜኑ ጋር ፕሮዳክሽን የሚለው ላይ ወይም ከዚህ ከሜሴጁ በታች እነዚህን ፎርሞች መሙላት አለባችሁ። በመቀጠል ካንትሪ ኤንድ ሪጅን የሚለው ላይ እንደ ቅድሙ ሀገራትን በማስገባት ሴፍ ታደርጋላችሁ። ከዛ ሪሊስ የሚለው ላይ ክሬት ኒው ሪሊስ ትሉትና ለቴስቲንጉ ባሳያችሁ መሰረት የአፓችሁን AAB በንድል እንደዚህ አፕሎድ ታደርጋላችሁ። በዚህ ጊዜ ለቴስቲንጉም AAB በንድሉን አፕሎድ አድርጋችሁ ስለነበረ የአፕ ቨርሽን ኮድ አንድሮይድ ስቱዲዮ ላይ መጨመር ይኖርባችኋል። አፑን ከዚህ በኋላም አፕዴት ስታደርጉት የቨርዥኑ ኮድ ሁሌም መጨመር ይኖርበታል። በመቀጠል አፕሎዱ ካለቀ በኋላ እዚህ ሪሊስ ኮድ፣ እዚህ ደግሞ ያሻሻላችሁትን ነገር በመጻፍ ኔክስት ትሉታላችሁ። ከዛ ጎቶ ኦቨርቪው የሚለው ይመጣላችኋል። እሱም በመንካት ምንም ኢሹ ከሌለ እዚህ ሴንድ ቼንጅ ቱ ሪቪው የሚለውን በመንካት ወደ ሪቪው ትልካላችሁ ማለት ነው። ጉግል እስከ 5 ቀናት ባሉት ጊዜያት ውስጥ አፓችሁን መርምሮ መልስ ይሰጣችኋል። አፓችሁ ቴስቲንጉ ላይ በቀላሉ አልፎ ከሆነ ለፕሮዳክሽኑ ያን ያህል አስቸጋሪ ነገር ስለማይኖር በቀጥታ ፐብሊሽ ይሆንላችኋል። ስለዚህ አሁን አፓችሁ ሙሉ በሙሉ ፐብሊሽ እና ለፕሌይ ስቶር ብቁ ሆኗል ማለት ነው። የፕሌይ ኮንሶል ወሳኝ ክፍሎች። ፕሌይ ኮንሶላችሁ ውስጥ ገና እንደገባችሁ የምትመለከቱት ይህን ሆም የሚለውን ነው። እዚህም ሙሉ የአፖቻችሁን ሊስት፣ የአፖቻችሁን ስታተስ፣ የሪቪው ሁኔታና ሰስፔንድ የሆኑ አፖችን ትመለከታላችሁ። ፖሊሲ ስታተስ ስለ አፓችሁ ጤንነት፣ ስለ ኮንሶላችሁ ሁኔታና የተለያዩ ዋርኒንጎች ሲኖሩ የምትመለከቱበት ቦታ ነው። የኮንሶላችሁን ጤንነት በአግባቡ ለመጠበቅ ይህም ቦታ በየጊዜው መከታተል ይኖርባችኋል። ዩዘር እና ፐርሚሽን የሚለው ደግሞ ኮንሶላችሁ ላይ ሌላ ተጨማሪ ሰው እንዲያስተዳድር ከፈለጋችሁ እንደዚህ ኢሜይሉን በማስገባት አድ የምታደርጉበት ቦታ ነው። ኢንቫይት ኒው ዩዘር የሚለውን ነክታችሁ እንደዚህ ፐርሚሽን ለመስጠት የፈለጋችሁትን ሰው ኢሜይል ታስገባላችሁ።
በመቀጠል እዚህ ጋር ያ ሰው ማኔጅ እንዲያደርግ የፈለጋችሁትን አፕ ፉል አክሰስ ወይም ቪው ብቻ በማድረግ ፐርሚሽኑን ሙሉ በሙሉ ትሰጣላችሁ ማለት ነው። ሌላኛው ወሳኝ ክፍል የምትፈልጉት አፕ ውስጥ በመግባት አፖችን አፕዴት የምታደርጉበት ቦታ ነው። ለአፓችሁ አንድሮይድ ስቱዲዮ ወይም ኤክስኮር ላይ አዳዲስ ፊቸሮችን ከጨመራችሁ በኋላ ለተጠቃሚዎቻችሁ ፕሌይ ስቶር ላይ አፕዴት ማድረግ ከፈለጋችሁ እዚህ ቴስት ኤንድ ሪሊዝ ፕሮዳክሽን ውስጥ ቅድም ለፕሮዳክሽን ፐብሊሽ አደራረግ እንዳሳየዋችሁ ክሬት ኒው ሪሊዝ ብላችሁ በንድሉን በማስገባት አፕዴት ማድረግ ትችላላችሁ። ይሄ ኢንቦክስ ደግሞ ስለ አፓችሁ መልእክቶች ሲኖሩ ወይም ኮንሶላችሁ ጋር የተገናኙ ችግሮች ሲኖሩ እዚህ ያስመለክታችኋል። ሌላኛው የአፓችሁን አይከን ዲስክሪፕሽን እና ስክሪንሾት ለመቀየር ግሮ ዩዘርስ የሚለው ውስጥ ስቶር ሊስታችሁን ኤዲት በማድረግ የፈለጋችሁትን ፓርት መቀያየር ትችላላችሁ። ፕሌይ ስቶር ላይ ለሚሰጣችሁ ሪቪው እና ኮመንት መልስ ለመስጠት ደግሞ እዚህ ሞኒተር ኤንድ ኢምፕሩቭ የሚለው ውስጥ ሬቲንግ ኤንድ ሪቪው የሚለውን ነክታችሁ ለአፓችሁ ኮመንቶች እንደዚህ መልስ መስጠት ትችላላችሁ። አፓችሁ ክራሽ ወይም ባግ ሲያጋጥመው ደግሞ እዚህ አንድሮይድ ቫይታል ውስጥ በመግባት ክራሽ የሚለውን ነክታችሁ የተፈጠረውን ነገር መመልከትና ማስተካከል ትችላላችሁ። ሌላኛው ወሳኝ የፕሌይ ኮንሶል ክፍል ስታቲክስ የሚለው ነው። የአፓችሁን ኢንስታል እና አንኢንስታል፣ የተጠቃሚዎቹን ሀገራትና የተለያዩ የአፓችሁን አናሊቲክስ ዳታ እዚህ ውስጥ ታገኛላችሁ። ሙሉ የአፓችሁን ዳታ እና እንቅስቃሴ እዚህ በመመልከት ማሻሻያ የሚያስፈልጉ ነገሮች ላይ ማሻሻል ትችላላችሁ። ፕሌይ ኮንሶል በጣም ሰፊ ክፍል ያለው ፕላትፎርም ሲሆን እነዚህ የጠቀስኳቸው ክፍሎች ግን ፕሌይ ኮንሶልን በአግባቡ ለመጠቀም ወሳኝና ጠቃሚ ክፍሎች ናቸው። ስለዚህ እነዚህንና ሌሎችንም ክፍሎች በጥልቀት በመመልከት ፕሌይ ኮንሶል ላይ ኤክስፒሪየንሳችሁን ማሻሻል ትችላላችሁ።